ሰላም የኢዮብ ስፖርት ኒውስ ቤተሰቦች፣ ዛሬ በዓለም ዋንጫው የተሰሙ 5 ትላልቅ ዜናዎችን እንመለከታለን። ለቤቱ አዲስ ከሆናችሁ ፈጣን ስፖርት፣ የጨዋታ ትንታኔና አዳዲስ ዝውውሮች እንዲደርሷችሁ ሰብስክራይብ አድርጉ። አሜሪካ አውስትራሊያን 2-0 በማሸነፍ ከምድብ ማለፏን አረጋግጣለች። አሜሪካ በሁለት ጨዋታ 6 ነጥብ ይዛ ነው ያለፈችው። ፓራጓይን 4 ለ1 አሸነፈች። አውስትራሊያን 2-0 አሸነፈች። ሁለት ጨዋታ ተጫውታለች፣ 2 ድል አላት፣ 6 ነጥብ አላት። 6 አስቆጥራ 1 ብቻ ነው የተቆጠረባት። ይህ በውድድሩ እስካሁን ካሉት ምርጥ ጅማሬዎች አንዱ ነው። 96 ዓመት የቆየ ታሪክ አላት አሜሪካ። በወንዶች የዓለም ዋንጫ ተከታታይ 2 ጨዋታ ከ1930 በኋላ ማሸነፍ አልቻለችም። ስለዚህ ይህ ቡድን መጥፎ ታሪክ ቀይሮታል ማለት ነው። ብዙ ቡድኖች ገና ለማለፍ እየታገሉ ሲሆን አሜሪካ በሁለት ጨዋታ ብቻ ትልቅ እርምጃ ወስዳለች። አድማጮቻችን፣ የጎል ልዩነት በጣም ነው ጥንካሬዋን የሚያሳየው። 6 አስቆጥራ 1 ብቻ ነው የተቆጠረባት። ይህ ማለት በጥቃትም በመከላከልም ጠንካራ መሆኗን ያሳያል። ግን የአሜሪካ ትልቁ ስጋት አለባት። የሰዎች ትኩረት ወደ ውጤቱ ሳይሆን ወደ ዌስተን ማክኔኒ ጉዳት ተሸጋግሯል። እሱ ከአሜሪካ ቁልፍ ተጫዋቾች ውስጥ አንዱ ነው። ከባድ ጉዳት ያስተናገደ ይመስላል። ከሜዳም በቃሬዛ ነው የወጣው። የእሱ አለመኖር አሜሪካን በቀጣይ ዙሮች ሊጎዳ ይችላል። በሁለተኛው ዜናችን ብራዚል ሂቲኒን 3-0 አሸንፋለች። ቪኒሲየስ ጁኒየር ደግሞ በድንቅ ብቃት ቡድኑን መርቷል። ቪኒሲየስ ምን አደረገ የሚለውን እንመልከት። ብራዚል ሂቲኒን 3-0 አሸንፋለች። የመጀመሪያውን ጎል የጀመረው ከቪኒሲየስ ሙከራ ነበረ። ለማቲያስ ኩኛ ሁለተኛውን ጎል አሲስት አድርጓል። 45+3 ደቂቃ ላይ ራሱ ጎል አስቆጥሯል። በአጠቃላይ በሶስቱም ጎሎች ውስጥ ቀጥተኛ ሚና ነበረው። ብራዚል በመጀመሪያው ጨዋታ ከሞሮኮ ጋር 1-1 መውጣቷን ትችት ውስጥ ከቷት ነበረ። በዚህ ጨዋታ ግን ቪኒሲየስ ቡድኑን በፍጥነት በፈጠራና በጎል ተሳትፎች እንቅስቃሴዎች ብራዚልን ወደ ምድቡ አናት አወጧታል። ሌላ ነገር ብዙ ደጋፊዎችና ተንታኞች ቪኒሲየስ በዚህ የዓለም ዋንጫ የብራዚል ቁልፍ ተጫዋች እየሆነ ነው ብለው እየተናገሩ ነው። በመጀመሪያው ጨዋታ በሞሮኮ ላይ ጎል አስቆጥሮ ነበረ። በዚህ ጨዋታ በሁሉም በላይ ተጽዕኖ ፈጣሪ ሆኖ ታይቷል። ሶስተኛ፣ በዚህ ሽንፈት ሂቲ ከ2026 የዓለም ዋንጫ ውጭ የወጣች የመጀመሪያ ቡድን ሆናለች። ሂቲ እንዴት ከውድድሩ ወጣች የሚለውን እንመልከት። ሂቲ በ2026 የዓለም ዋንጫ ምድብ ሲ ውስጥ ከብራዚል፣ ሞሮኮ እና ስኮትላንድ ጋር ተደልድላ ነበረ። በመጀመሪያ ጨዋታዋ በስኮትላንድ ተሸነፈች። በሁለተኛ ጨዋታዋ በብራዚል 3-0 ተሸነፈች። ስለዚህ ከሁለት ጨዋታ በኋላ 0 ነጥብ ላይ ቀርታለች ማለት ነው። በተመሳሳይ ጊዜ ብራዚል፣ ሞሮኮ እና ስኮትላንድ ነጥብ ስለሰበሰቡ ሂቲ በመጨረሻ የምድብ ጨዋታ ብታሸንፍም ለማለፍ የሚያስችላት እድል አልቀረም ማለት ነው። ሂቲ በዚህ ውድድር ከተሳተፉ 48 ቡድኖች ውስጥ በይፋ ከውድድሩ የተሰናበተች የመጀመሪያዋ ቡድን ሆናለች። ይህም ማለት የ2026 የዓለም ዋንጫ የመጀመሪያዋ ተሰናባች ቡድን ሂቲ ናት ማለት ነው። አድማጮቻችን፣ ወደ አራተኛው ዜና ስናመራ እንግሊዝ ክሩሺያን 4-2 በማሸነፍ ለዋንጫው ከባድ እጩ መሆኗን አሳይታለች። የጎሎቹን ባለቤት ሃሪ ኬን 2 ጎል፣ ጆርጅ ቤሊንጋም 1፣ ማርከስ ራሽፎርድ 1። ይህ ማለት የእንግሊዝ ዋና ኮከቦቹ በአንድ ጨዋታ ውስጥ ተጽዕኖ ማሳደር ችለዋል ማለት ነው። ክሩሺያ ቀላል ቡድን አይደለችም አድማጮቻችን። ክሩሺያ በ2018 የዓለም ዋንጫ ፍጻሜ ደርሳ ነበረ። በ2022 ደግሞ 3ኛ ሆና ነው ተጨረሰችው። ስለዚህ 4 ጎል ማስቆጠር ለብዙ ሰዎች ትልቅ መልእክት ነበረ። የፊት መስመሯ ስል መሆኑን ያሳያል። ኬን፣ ቤሊንጋም እና ራሽፎርድ ሶስቱም በጥሩ ቅርጽ መሆናቸውን አሳይተዋል። ቤሊንጋም እንደ መሪ ታይቷል። ጆርጅ ቤሊንጋም ጎል ብቻ አላስቆጠረም፣ የመሃል ሜዳውን ተቆጣጥሮ ታይቷል። ብዙ ሚዲያዎች እንደውም የእንግሊዝ ልብ ብለውም እየገለጹት ነው። ምን ማለት ነው ልብ ማለት? የእንግሊዝ ልብ ማለት ምን ማለት ነው የሚለውን ስናይ ከዚህ ድል በኋላ እንግሊዝ ከፈረንሳይ ከብራዚልና አርጀንቲና ጋራ በዋንጫ እጩዎች ዝርዝር ላይ ይበልጥ ተጠናክራለች። በመጨረሻም ፖርቹጋል ከዲሞክራቲክ ኮንጎ ጋራ አቻ ስትለያይ ክርስቲያኖ ሮናልዶ ጎል ማስቆጠር አልቻለምና ይህ በማህበራዊ ሚዲያ ትልቅ ውይይትን ፈጥሮ ነበረ። ፖርቹጋል ጨዋታውን በብዙ ሰዓታት ተቆጣጥራ ነበረ፣ ግን የምታገኛቸውን እድሎች ወደ ጎል መቀየር አልቻለችም። ሮናልዶ ምን አደረገ የሚለውን ነጥብ ጎልቶ ይታይ ነበረ። አብሶ ሊዮኔል ሜሲ ከጨዋታው ከሰዓታቶች በፊት ሃትሪክ መስራቱን ተከትሎ ብዙ ሰዎች ሮናልዶ ዛሬ ምን ይሰራል የሚለውን ትኩረት ሰጠው ሲከታተሉ ሲጠብቁ ነበረ። 90 ደቂቃ ተጫውቷል። ብዙ ጎል ሙከራዎችን አድርጓል። አንዳንድ ጥሩ እድሎችን አግኝቶ ነበረ፣ ነገር ግን ጎል ማስቆጠር አልቻለም። ይህ የሆነው ከብዙ ሰዎች ተስፋ በተቃራኒ ስለሆነ ትልቅ ውይይት ፈጥሮ ነበረ። ምክንያቱም ሜሲ ሃትሪክ ሰራ ማለት ሮናልዶ ዛሬ ወይ ሃትሪክ ይሰራል ወይ ከሱ ከፍ ይላል። ያው ይታወቃል በሁለቶች መሀል ያለው ፉክክር። ለዛ ነው በጣም ጠብቀውት ምንም አይነት ጎል ሳያስቆጥር ሲወጣ ውይይት አድርጎት የነበረ ማለት ነው። ከሜሲ ጋር ያለው ንጽጽር በእነዚህ ቀናት የእግር ኳስ ዓለም የሚያወራው ነገር ይህ ነው። በቃ ሊዮኔል ሜሲ በታላቅ ብቃት ላይ እንዳለ ይነገራል። ሮናልዶ ግን
በዚህ ጨዋታ ጎል ለማስቆጠር ተቸግሮ ነበረ። ምንም አይነት ጎልም አላስቆጠረም። ስለዚህ ማህበራዊ ሚዲያው በሁለቱ ኮከቦች ላይ ተሞልቶ ነበረ። አንዳንዶች እንደውም የእድሜ ጥያቄም ያነሳሉ። አንዳንድ ተንታኞች ሮናልዶ አሁንም የፖርቹጋል ዋና አጥቂ መሆን ይችላል ወይ ብለው ጥያቄ ምልክት ውስጥ አስገብተውታል። ሌላው ደግሞ ፖርቹጋል በምድቧ ውስጥ ከፍተኛ ተስፋ የተጣለባት ቡድን ነበረች። ዲሞክራቲክ ኮንጎን አለማሸነፏ ብዙ ደጋፊዎችን አሳዝኗል። እናንተስ አድማጮቻችን ዛሬ የትኛው ዜና አስደነቃችሁ? አስተያየታችሁን ጻፉልን። ሰብስክራይብ ማድረግ አይረሳ።